እኛ እኮ ስልክ አንይዝም፣ ሬዲዮ አንይዝም እኮ። እንዳንይዝ ያደረገን ወያኔ ሳይሆን እንዳንይዝ ያደረገን እነሱ የሚነዷቸው ሰዎች ናቸው። የውጭ አጋዦች አሏቸው እያሉ ነው። ኦፍ ኮርስ ምንም ጥያቄ የለውም። ይህ ሀገር እኮ ጣር ማህበር ምናምን ሲገባ እኮ ሰላም አስከባሪ ለማስገባት ዝግጅት እየተደረገ የገሌ ሀገር ገሌ ሀገር ገሌ ሀገር ልልህ እችላለሁ። መሲነሪ ወታደር እየተዘጋጀ እነሱን የሚያግዝ ሽግግር መንግስት እየቆመ ሸኔም የኦሮሞ መገንጠል እንዲያነሳ ጥያቄ የተስተካከለ አገር ነው እኮ የነበረው። የመጀመሪያው ውጤት አገር ነው ሄዳ ነው። አገር ከብተና ነው ሄዳ ነው። ጠቅላይ ሚኒስትሩም እኮ ሲገቡ የኔ ጠቅላይ ሚኒስትርነት ከሀገር በላይ አይደለም ምንም ማለት አይደለም። ይህን ሁሉ ጉር ስለሚያውቁ ነው። ስለዚህ አገር ከማውቀው ወንድሞቼ ጋር ሆኜ ደረቴን ሰጥቼ መዋጋት አለብኝ ብለው ነው የሄዱት። ያን ያክል የሚያስሄድ ነገር ነበራቸው ወይ ብለህ ከጠየቀኝ ግን ኢትዮጵያ እንኳን ሊያፈርሷት ጫፍ ደርሰው ነበር። ይሄ አንዱ ትልቁ ውጤታችን አገር ነው የዳነው ልል ፈልጌ ነው። ሌላው ሁለተኛው መከላከያ በትልቅ ፋውንዴሽን መቆሙ ነው። ይሄ ትልቅ ውጤት ነው። ማን ነው ይሄን ውጤት ያመጣው? ይሄን ውጤት ያመጣው ነገር እዚህ ላይ በጣም መጠንቀቅ መቻል አለበት። አገር ነው ሄዳ ነው ጦርነቱን ተዋግቶ አገር ነው ሄዳ ነው አይደለም። አገር ሲድን አገር ነው የተዋጋው። መከላከያ አንድ ኃይል ነው። በጦርነት ውስጥ አንድ ኃይል ነው እንጂ ብቸኛ ኃይል አይደለም።